በአሜሪካ የሚገኙ ቤተክርስቲያኖች ህፃናት ለእግዚአብሔር ደብዳቤ እንዲጽፉ ይጠየቃሉ። በዚህ መሰረት አስገራሚ የተባሉ ደብዳቤዎችን እስቲ እናውራ። የመጀመሪያው ያገኘናት ህፃን ልጅ የጠየቀችው ጥያቄ በቅርቡ አያቷን በሞት አታለችና ውድ እግዚአብሔር የሰራሃቸውን ወስደ ለምን አዲስ በመፍጠር ትደክማለህ? አዲስ ባትሰራስ የሚል ደብዳቤ ጽፋለችና ባለችበት በቃ አያቴ ብትኖር የተሻለ ነው የሚል ሐሳብ ያሰፈረችበት ነበር። ሌላኛው ደግሞ አሊሰን ናት። ውድ እግዚአብሔር የተለያዩ ሃይማኖቶችን መፍጠር ችግር የለውም፣ ግን አንዳንዴ አይደብላለቁብህም ወይ? እንዴት አድርገህ ተሰማችኋለህ ነው። ያኛውም በሃይማኖት ይባያው ነው ይጸልያልና ውድ እግዚአብሔር ቄስ ኮሊን ጓደኛህ ናቸው ወይስ በስራ ጉዳይ ብቻ ነው የምታውቃቸው ያለው ደግሞ አኒታ የተባለ ህፃን ልጅ ነውና ውድ እግዚአብሔር ገነትም ትምህርት ቤት አለ እንዴ ያለው ጃክ የተባለው ነው። የት ትምህርት ቤት ተማሯል ማለት ነው። ይሄ ልጅ ተማሯል ካለ ቁርጤ ለወቀው አይነት ነገር ይመስላልና ገነትም ትምህርት ቤት አለ ወይ ሲል ጃክ ጠይቋል። ውድ እግዚአብሔር ሰንበት ትምህርት ቤት አንተ ሁሉም ቦታ እንዳለ አስተምረውናል፣ ምን ያህል ትልቅ ነው ያለው ደግሞ ጄሲ የተባለው ነው። ይሄ በመገረም ነው፣ ያድናቆት ነው። ካሉት ጥያቄ ትንሽ ሞኝነት የሌለው ነው አይደለም ማለት አረዳዱ በጣም ጥልቅ ነው። ምን ያህል ትልቅ ብትሆን ነው ሁሉም አዎ ለምን በሁሉም ቦታ አለ ሲባል ይሄ ልጅ ጃማይካም አለ፣ ለአሜሪካ ቅርብ የሆኑት ኩባም አለ፣ ደግሞ ርቆ ቻይናም አለ፣ ኢትዮጵያም አለና እንዴት ነው ይሄ ሊሆን የቻለው የሚል ጥያቄ ነው። ማርክ የተባለው ደግሞ ውድ እግዚአብሔር ክረምቱን ብጠብቀው እስካሁን ተመልሶ አልመጣም ብቻ እንዳትረሳው ያለዋልና የክረምቱ መጥቶ ትምህርት ቤት እያስታወሰው ነውና እንዳትረሳው። ሳድግ አንተን መሆን እፈልጋለሁ ያለው ደግሞ ቶኒ የተባለው ህፃን ነው። ቶኒ የተባለው ህፃን በመጨረሻነት የጠየቀው ደግሞ ከወንድሙ ጋር አንድ ክፍል እንዲጋራ የተገደደ ነው በአንድ ክፍል ውስጥ። ውድ እግዚአብሔር አለ ምናልባት እኮ አቤል የራሱ ክፍል ቢኖረው ኖሮ ቃየል አይገድለውም ብሎም ከወንድሙ ጋር አንድ ላይ መተኛቱ በጣም ያስመረረው ህፃን ደግሞ እንዲህ ብሎ መልእክት አስፍሮ ነበር።